ይሄ መልእክቴ አንዳንድ ችግር ውስጥ ሆናችሁ የማያልፍ የሚመስላችሁ በህይወታችን ላይ ብዙ ፈተናዎች ሊያጋጥሙን ይችላሉ። ግን ማሰብ ያለባችሁ ሁሉም ነገር አላፊ ነው። አንዳንድ ጊዜ ህይወታችን ጨለማ ውስጥ ነው ያለነው፣ አያልፍም፣ ከዚህ ነገር መቼም ቢሆን አልወጣም፣ ከዚህ እንዴት ነው ልቤ ተሰብሯል አልድንም ለምትሉ ሰዎች ነው። ውዴ በህይወት እስካለች ድረስ ወይም በህይወት እስካለህ ድረስ በዚህ ምድር ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ምክንያቱም እኛ ሰዎች ስንፈጠር የመጣነው እዚህ ምድር ላይ ለምክንያት ነው። ስለዚህ ብዙ ፈተናዎች ሊያጋጥሙን ይችላሉ። ችግሩ ላይ ሳይሆን ማተኮር ያለብን መፍትሄው ላይ ስናተኮር ሁሉም ነገር ያልፋል። ዋናው ነገር ለሰው ልጅ ጤና፣ አካልህ ሙሉ ከሆነ ጤነኛ ከሆንክ፣ አካልህ ሙሉ ስል አስተሳሰብ ማለት ነው። አስተሳሰብሽ ወይም አስተሳሰብህ። አንዳንድ ጊዜ ህይወታችንን የምንቀይረው ራሳችን ነን። እኛ እንዴት ነው እኛ ራሳችን ዲሳይድ ካላደረግን መቼም ቢሆን እንዴት ነው ጨለማ ውስጥ አንዳንድ ሰዎች እንዴት ነው አስተሳሰባቸው ዳርክ ነው። እንዴት ነው ጨለማ ውስጥ ነው። እንዴት ነው አስተሳሰባቸው ኔጌቲቭ ውስጥ የሆነ ሰው ያን ኔጌቲቭ ውስጥ የሆነ ሰው እንዴት ነው ለመቀየር በጣም ከባድ ነው። ምክንያቱም የሚያስበው ስለ ኔጌቲቭ ነው፣ ስለ ፖዚቲቭ አይደለም። ህይወቱን ለመቀየር ሳይሆን ጨለማ ውስጥ ስላለ ነገር ነው የሚያወራው። ግን ቢሆንም ጨለማ ውስጥ ራሱ እንዴት ነው በሆነ ጉዳይ ተገወርታችሁ፣ በፍቅርም ይሁን በምንም ይሁን ተከርታችሁ ጨለማ ውስጥ ሆናችሁ ህይወታችን አብቅቷል፣ ከዚህ በኋላ ሰርቫይቭ ማድረግ አንችልም ብላችሁ ለምታስቡ ሰዎች ተሳስታችኋል። እናንተ ራሳችሁ ናችሁ ጨለማ ውስጥ መሆን የመረጣችሁት። አይ ከዚህ ነገር አልፋለሁ፣ ስለ ችግሩ ማሰብ አልፈልግም ብላችሁ ካቆማችሁ ሁሉም ነገር አልቋል። ምክንያቱም ገብቷችኋል እንዴት ከዛ ጨለማ ውስጥ መውጣት እንዳለባችሁ። ስለዚህ መቼም ቢሆን አይረፍድም ለማንኛውም ነገር። never give up for your dream። መቼም ቢሆን ተስፋ አትቁረጡ ለምትፈልጉት ነገር። ምክንያቱም እናንተ አለቀ እስካላላችሁ ድረስ ምንም ቢሆን አያልቅም። በህይወታችሁ መወሰን ያለባችሁ እናንተ ራሳችሁ ናችሁ። ስለዚህ በፍቅር ተጎርተሽ አይ ከዚህ በኋላ ነው ዳርሊንግ